እንዳትገሉኝ በቃ አንድ ላይ ለናቴ አንገቱን ከቆረጡት በኋላ ይውልሽ ይቅርታ ተናድጄ ነው ያልኩት ሰው አልገደልኩም እኛ ባንድ ሁለት ደቂቃ ነው ሰው የምናርደው በሁለት ደቂቃ አይ ብላ ተናድጄ ነው ያወራሁት አያም ፍራቀቢ እኔ እኮ የታረደው አንድ ሰው ይመስለኝ ነበር እግዚአብሔር አንድ ሰው ነበር የመሰለኝ እግዚአብሔርን ቁጥር ስፍር የለው ሚስተር ቦንዱ ካንላል አይሻን ሲገሏት ቆራርጠው በካራ ይሄ ምስሉ ላይ የምታዩት ወንድማችን ቤተሰቦቹን ሊቀይር ወጥቶ ህይወቱን ያጣ ወጣት ነው። የሷ ፍቅረኛ ነው። አዎ ፍቅረኛ ታወራላችሁ። ከየት ታውቃለች እሷ? ወላሂ አታውቁም። ማንጎይ ነህ ነቲ ሜት ጅራ አመነ ደጌ ቦስ አመድ ዱቢ ስራት አንዱ ልጅሽ ታርዷል ተቀበዩ ሬሳውን አንገቱ ሌላ ቦታ ነው ደሙ ፈሷል አልቋል አንዱ ልጅሽ ታርዷል ቃሉ እንዲህ ነበር አንድ ነኝ ለእናቴ እባክህ ትረዳኝ ስለው አረደው ብስሚላህ ብሎ ደሙን አፈሰሰው እንዴትስ መርዶ ይነገራል ስራ አርጋ አንጀትሽን አንዱ ልጅሽ ታርዷል ያንቺ ስም እየጠራ ለእናቴ አንድ ነኝ እባክህ ትግደለኝ ያለው አጎንብሶ አረደው እንደበክ አንዱ ልጅሽ ታርዷል ሬሳው ይመጣልሻል እናቴ አንዱ ልጅሽ ታርዶብሻል አንጀትሽን እስር አርጊ ላይ ከዛ ነፍሱ አይወጣም ወፍራም ነፍስ ነው ያለው ይላል ገስት ላይ ያሉት ደግሞ ይስቃሉ አረ ገልብጠ በዚህ ጋር ነው መድኃኒዓለም እንጂ ቴፎ አንድ ደቂቃ ጠብቂ አየኛ ልጆች ስትይ ኢትዮጵያዊዎች ናቸው ማለት ነው ኢትዮጵያ አንድ ቋንቋ የሚያወሩ ኦሮሞና ኦሮሞ ለዛው ሌላ እንትን እንደዚህ ከብሔር ከምን ሳይሆን ውሸት ወይኔ ሀቡ ውሸት ቢሆንም ማን አልቅሼ ራሴን አሞኝ ነው የተውኩት እዛ ሳውዲ አረቢያ ላይ መንግስት የለም ለዛው በረሃ ውስጥ ያለው ቪዲዮ የለም ጥቁር ነው አዎ እንደዛ ነው ልክ ናት እያሉ ነው ኮሜንት ላይ አቡ ይኸውልሽ ቲክቶክ አይፈቅድም እኮ ላይ ሊሆን አይችልም ጥቁር ነው ላይ ጥቁር እኮ አይደል ይኸው ጨለማ ውስጥ ስለሆነ ላይክ ብዙ እንትን አይታይም እንዴት ነው ቲክቶክ አሁን እንዲደም ምናምን ሲያይ ነው እንጂ ጨለማን ከለላ አድርጎ ታዲያ ጉዳዩ እውነት የውሸት እያስመሰሉ ቢሆንስ እውነት መሆኑን እውነት ነው እንጂ ቆርጠው ይታያል እኮ ሀቡዬ እንዴት ላሳይሽ እየለመነ ነፍሱ አልወጣ ስትል እንዴት ላሳይሽ እንዴት ቆይ የተቆረጠው አንገት እኔ ቲክቶክ እንዳይዘጋብኝ ይኸው አንገት ከተቆረጠ በኋላ ይኸው አየሽ የሰው ልጅ አንገት ከተቆረጠ በኋላ ውሸት ቢሆን በምን ድሬ እኔ እኮ የታረደው አንድ ሰው ይመስለኝ ነበር እግዚአብሔር አንድ ሰው ነበር የመሰለኝ ቴሌግራም ምናምን ተውት እዚሁ ቲክቶክ ላይ እግዚአብሔርን ቁጥር ስፍር የለው ምን አይነት ጊዜ ላይ ምን አይነት መጨካከን ምን አይነት ህዝብ ጋር እንደምንኖር ምን አይነቶቹ ጋር ነው የምንኖረው
እየታዘዙ ጁዌት ወዳ አገኛለሁ እኔ እነሱ ያቃቱት እንዴት አገኛለሁ? ከየት ነው የማገኘው? አንድ ጊዜ ልናገርማ። አሰላም አለይኩም ብያለሁ መጀመሪያ ማለት ነው። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አንድ ሰው ያጠፋል ህዝብ ፊት መጥቶ ምሳሌ እኔ አሁን ያለኝን ሐሳብ እንደ ተሰባሳቢ ሆኜ ያው ያለኝን ለመጠቀምና ያለኝን ለማስረዳት ነው እዚህ የመጣሁት ማለት ነው። ይሄ አሁን በድንግር ምናምን አይደለም። ሰው ተስማምቶ ያለውን ነገር እንግዲህ ይሄ ልጅ ፈረደበት አይደል? ኤምባሲ ሄዶ ይሄን ነገር ከተባለ እኔ አሁን አንድ እንደ ኢትዮጵያዊ ያለውን ነገር ለማስረዳት ነው ማለት ነው። እና ይሄ ልጅ ኤምባሲ ሄዶ ሁሉንም ነገር ለህዝብ ወይም ደግሞ በቃ ለሚዲያ ውጣና ያለህን ይቅርታ ጠይቅ ተመርምሮ እጁ እንደሌለበት ተታወቀ። አንድ አፍ ነው አለ ያለው። በቃ ስሜታዊ ሆኖ አለ ይሄ ልጅ። ይሄ ሁሉ ህዝብ እየሰማው ነው። ኤምባሲ ሄጄ ያለውን ነገር ነግረውኝ ሚዲያ ላይ ሂድና ይቅርታ ህዝቡን ጠይቅ ተባለ። አሁን ተመልሶ እነሱን ይዞ አንደኛ ወሬ ማራዘም ነው፣ ሁሉ ማለሱም ችግር ማምጣት ነው። እያያችሁ ነው። አሁን በቀደም የሰሩትን ማለት ነው ሊብ ላይ ሆኖ እያወራ ነው አንኳክተው የያዙት ማለት ነው። እና ይቅርታ የሚጠይቅበት መንገድ እንዴት ነው? አንደኛ ችግሩ ከባድ ከሆነ እነዚህ ሰዎች እዛው አሳልፈው ይሰጡትናል እንጂ መልሰው ለህዝቡ ጣና እንደገና ይቅርታ ጠይቅ አይሉትም። ትክክለኛ ማለት ነው። እና አሁንም ቢሆን ህዝቡ የሚያምንበት አንደኛ የአማራ ልጆች እንደ አማራነቱ ያለውን ነገር በአማርኛ ያለውን ነገር ማስረዳት። ዛሬ ነገር ልጁ ላይ እጅ ላይ ካለ ደግሞ የነሱ ቪዲዮ የይቅርታ ቪዲዮ ሰርቻለሁ። ይቅርታ ተናድጄ ቆይ ይኸውልህ አሁን እኔ የተናገርኩ ነው። አንድ ጊዜ በመሐከል አትግባብኝማ ወንድሜ፣ ገባ አይደለም? እና በአማርኛ አንድ እንደ ኢትዮጵያ እኛ ወንድማማቾችንን ኦሮሞ፣ አማራ፣ ትግሬ ምናምን እኛ ለስራ ነው የወጣ ነው ምሳሌ ማለት ነው። ይሄ ልጅ ስሜታዊ ሆኖ ነው ይሄ ሁሉ ነገር የተፈጠረው ማለት ነው። አንደኛ ኦሮሞም እንደ ኦሮሞ ተጎርቷል፣ የወሎ ልጆች ተጎርተዋል። ግን ያንን ስሜት መቆጣጠር ሲያቅተው ይሄን ነገር ከናገር አይደለ እንዴ? እንደገና ይሄ ልጅ ከንክኖት እጁ ሰው ቢያጠፋ ኖሮ እርግጥ ነው ተላልፎ መሰጠት አለበት እንደ ሌሎቹ ማለት ነው። ሁለተኛ ማንኛውም ሰው እሱን የገደፈ ሰው እጁ ካለበት እጁ ከነሱ ጋር የሰነዘረው ነገር ካለ እንደገና ተባብሮ ያለውን ነገር እነሱ ጋር ታይቶ ከሆነ አስተላልፎ መስጠት ነው። ግን ያንን ሁሉ ጨርሶ ኤምባሲም ጋር ደርሶ ደህንነት ጋር ደርሶ ነው የሚመለሰው። ዝም ብሎ አይደለም። እጁ ካለበት ማንም ለሱ ተባባሪ ሆኖ እሱን የሚያወጣ አካል የለም በይፋ ማለት ነው። ግን ይሄ ልጅ እንደ ስሜታዊ ሆኖ ተናገረ። የአገሬ ልጆች ወገኖቼ አጥፍቻለሁ ይቅርታ በሉኝ ካለ ያለው አማራጭ ይቅርታ ማለት ነው፣ እንደራሴ ማለት ነው። ይሄ ነገር ማካረር ምናምን ከሚሴ ነህ የት ነህ የሱ ቦታ አያስፈልግም። የበለጠ ህግ ጋር ደርሷል። ምንም የሚያስፈልግ ነገር የለም ማለት ነው እንደ እውነት ከሆነ እና በአማርኛ አማራዎችን የሚያስረዳ በኦሮምኛ ኦሮሞችን የሚያስረዳ ወደ ትልቅ ቲክቶከሮች ሚዲያዎች ትሰማለህ? አውራ እኔ ኤምባሲ ጋር አይርኩት ቪዲዮ የሚለቁት እዛ የሚልኩት አለ አይደል? እንደ ኤምባሲ ጋር መያዝ አለብህ ብሎ ይሄ ልጅ መያዝ አለብህ ብሎ ይላሉ። እዛ ሲሄድ ላይቭ ላይ እኔ ላይቭ ከፍቼ ሰው ሳድ የለም አላመጡም መረጃው ማለት ነው። መረጃው አጣጡና ምናምን አለ አይደለ? ያን ነገር የምታውቀው ላይ እነሱንም በምናምን ማሳመን የምትችለው አንተ ነህ። እንዳውረክ ሳይሆን እነሱም ላይቭ ላይ ነው ያደረጉት። ያውቃሉ፣ ሁሉ መያዝ ነው ያቃታቸው እንጂ ያውቃሉ።
እኔ የኔ ቪዲዮ እንደዛ ስላልኩ ባራል እየወጣላችሁ ነው እነሱ ስለኩ ባራል እየወጣላችሁ ነው እንጂ እንደዛ ማረጉት በነገራችን ላይ ማለት ነው። አንተ አሁን እነሱን የምታውቀው እኔ ከኤምባሲ ጋር የሚወል ተደራጅታ ምናምን እነሱን ማሰስ ነው እንጂ ዝም ብለህ ምናምን በነፃ እንዲህ ነው ምናምን ስትል ደግሞ ትንሽ ይከብዳል። አንተ ከአንተ ጋር ዛሬ አብሮ የሚበሉ ሰዎች አንተን አሳልፈው እንደሚሰጡ እርግጠኛ ነው። ይሄ ፋክት ነው። ቆይ አንዴ ለሱ ሊያስረዳ አንተን ከአንተ ጋር እየበሉ እየጠጡ አብሮ በልቶ አብሮ ጠጥቶ አንተን አሳልፎ አንተ አደረክ አላደረክ ሰው ይናደዳል። ባወራከው ልክ ስለምና አሰላሙ አለይኩም ወራህመቱላሂ ወበረካቱ። እህቶቼ ወንድሞቼ ያልኩት ላይ ይቅርታ ተናድጄ ነው ያልኩት። ያልተናደደ ሰው የለም። ተናድጄ ነው ያልኩት። እንደዛ አለ አይደል? ላኪን ይቅርታ ብያለሁ። እኔም ሰው አልገደልኩም። እኔም እንዳየው ሰው ላይቭ ላይ ነው እንጂ ያየሁት እንደናንተም ያያችሁ ነው ያየሁት። ላይቭ ላይ ተናድጄ ነው ያወራሁት። እህቶቼ ወንድሞቼ ይቅርታ ብያለሁ።